ሰላም ሰላም እንዴት ናችሁ? ዛሬ የት ነን? አንድ ቦታ ረሳን። የት? አራ ሁሉም ያውቀው የመሐመድ ላቂን ፉል ቤት ሳላሳይ። አረረረ ዛሬ በቃ ታሪካዊ ቦታ ነው። መኖሪያችን አለ ሁሉ አሁን በድርጅት በመስራት ይላል ግን አየው ችናት ቤቷ እቺ ምን እንኖርባታለን። እቺ ደግሞ ይኸውልህ ምግብ ቤት አቃዚ እቺ መስራት እዚሁ መኖሪያችን። እንዳያችሁት እንግዲህ ዛሬ የምንሄደው በኢትዮጵያ ታላቋ ክፍት የገበያ ማዕከል ወደ ሆነችው ቅዳሜ ገበያን የምንሄደው። በእርግጠኝነት የአሁኑ ቦታ መርካቶ ሊመስላችሁ ይችላል። ነገር ግን ይሄ ጎንደር ቅዳሜ ገበያን የሚገኘው ኢትዮጵያ ውስጥ ናችሁ ይሄንን ቦታ የማታውቁ ከዛሬ ጀምሮ ታውቁታላችሁ። በዚሁ አጋጣሚ ደግሞ እቺ የምታዩት ትንሽዬ መንደር ከ200 ዓመት በፊት የነበረችና ትልቅ የገበያ ማዕከል እንደነበረች አንዳንድ መጽሐፎች ይናገራሉ። ለማንኛውም ስለ ቅዳሜ ገበያ እዛውም አካባቢ ያሉ ልጆችን ይጠይቃሉ። እንዲሁም ደግሞ በመሃል ከቻል በጽሁፍ መልክ ቮይስ ኦቨር አድርጌ ያስቀምጥላችኋለሁ። በጣም የምትወዱት ምናልባት ታሪክ የምትወዱ ሰዎች እንደዚህ ጥንታዊ የሆኑ መንደሮችን እና ደግሞ ኢትዮጵያዊነት የሚገልጽ መንደር ማየት የምትፈልጉ ሰዎች በእርግጠኝነት ይህንን ቪዲዮ ትወዱታላችሁ። ለማንኛውም ሰብስክራይብ ያላረጋችሁ ጀማሪ ነኝ፣ ሰብስክራይብ ሼር ያረጋችሁ አበረታቱኝ። እኔም ማገዝ የምትፈልጉ ሰዎች ዋትስአፕ ላይ፣ ቴሌግራም ላይ፣ ፌስቡክ ላይ የምትችሉትን ያክል ሼር ኮፒ ሊንክ ያደረጋችሁ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑን። ወዳችኋለሁ። ዛሬ ወደ ቅዳሜ ገበያ እንሄዳለን። ይመቻችሁ። በድርጅት በመስራት ይላል ግን አየው እኔ አናዚ አራት ልጆች ቅዳሜ ገበያ ሰወደኝ ግን ውስጣን መብራት አለ ጠበብ ትላለች። መኖሪያ እያሉ ነው ዝም ብሎ የሚያስተላልፉ መስሪያ እያሉ ግን እኛ ያው ባላችን አቅም እችናት ቤቷ እቺ ምን እንኖርባታለን። እቺ ደግሞ ይኸውልህ ምግብ ቤት አቃዚ እቺ መስራት እዚሁ መኖሪያችን። አሁን መስሪያ ነው እያሉ ነው ወደዛ እያስተላለፉ ያለ እሱ የሚያውቅልን ዝም ብሎ በመስሪያ ነው። ግን እኛ እዚሁ መኖሪያ መስሪያችንም ነው። እንሰራለን፣ እዚቹ ልጅ እናስተምራለን፣ እዚቹ እናድጋለን። እኛ በቃት ያዘን ብዬ ነው ልጅ አንተ አይዞህ። እሺ ነው የቴዲ አፍሮ ሙዚቃ የምትለቀው እዚህ ላይ ነው። የትኛው ነው? አዎ እንጂ በደንብ ተዘነጋሽ እንደ ኢትዮጵያ መሆኑ የምትለው አህመድ ታጁ ምግብ ቤት ደግሞ ለወስድ ነው። በደንብ ምሳችንን መብላት አለብን። አህመድ ታጁ ምግብ ቤት ይባላል። ይሄ ምግብ ቤት የቆየ ነው። ቢያንስ እርግጠኛው የምናገረው ከ20 ዓመት በላይ 20 ዓመት
በአጋጣሚ ምግብም አልቋል መሰል። ይሄ እንደምታዩ ታሪካዊ እንዴ አንድ ቦታ ረሳን። የት? አራ ሁሉም ያውቀው የመሐመድ ላቄን ፉል ቤት ሳላሳይህ። አረረረ ዛሬ በቃ ታሪካዊ ቦታውን ማሳላሳይህ ስም መሐመድ ጌታውን ግን በአገሩ ሁሉም ያውቀው ግን መሐመድ ላቄ በሚለው ነው። ይሄን ፉል ቤት ማንም ያውቀዋል። ምናልባት አሁን ዝግ ሊሆን ይችላል ተረስቶ። ይሄ ነው ፉል ቤቱ። ታሪካዊ ቤት ነው። እርግጠኛ ነኝ 20 ዓመት ይሆነዋል። በእርግጠኝነት ከ20 ዓመት በላይ ምን 20 ዓመት አብሮ የተቆረቆረ ነው ፉል ቤቱ። ይሄ ገራሚ መሐመድ ላቄ በሚል ሁሉም ሰው ያውቀዋል። ማንም አጋጣሚ ወንድምየው ነው ይሄ የሱፍ። ከዚህ መጣችሁ እዚህ በልታችሁ ጠጣችሁ፣ ወደ ውጭም ከሀገር ውጭም ከሀገር ውስጥም ያላችሁ ሰዎች እንግዲህ ማስታወሻ የሆናችሁ ማስታወሻ ስለሚመጣለው ችግር የለውም እንዴ ብዙ ማስታወሻ ነው። ታሪካዊ ቦታ ናት የመሐመድ ላቄ ፉል ቤት። የመሐመድ ላቄ ፉል ቤት። እሺ እስኪ ውስጧን ኦኬሽ። መቼም ከይች ቤት ፉል ቤት በልቶ ማለት ነው አሜሪካ ምን የሌለ ማንም የለም። ኦኬ እንግዲህ ኪችናችን ነው ለጧት የጧት ማብሰያችን ናት። ኦኬ ጧት ደግሞ ብትመጡ ስራችን ማየት በጣም ትችላላችሁ። አይመጣለሁኝ ጧት። አይ ብዙ መስራት እፈልጋለሁኝ። በቃ እዚህ በኋላ እዚያ ከተወሰነ ትንሽ የተሻለ በጣም ጥሩ ችግር የለውም እንመጣለን። እሺ ዋናው አንያት። እሺ በጣም ትልቅ ቦታ ነው ያሳየኝ። ሰላም ናችሁ? ቁጭ እዚህ ቁርስ የበላ በሙሉ አሜሪካ አለ፣ ጣሊያን አለ፣ ፈረንሳይ አለ፣ አጠቃላይ እስያ የትም ቦታ አለ። ያ አይ በቃ እመጣለሁኝ በደንብ አመሰግናለሁ። እሺ እመጣለሁኝ በደንብ ነው የምሰራ። እሺ የቅድም ምድር እቺ ዋናይቱ የድድ ማስጫችሁ ቦታ ናት። ሰው ሳይበተን ኦኬ ስም ዝርዝራችን ነበር ሳንበታተን ይኸውልህ የሻው ጠቃውን ምንድነው የተወሰነ የምትለው ነገር የለምና አሁን ሰው ላይ ገባው ይችላል። እኔ አሁን አልገባኝም። ይሄ ምርጡ የድድ ማስጫ ቦታችን የነበረ። ኦኬ አሁን በአጋጣሚ የሉም። በአብዛኛው ወጣቶች ናቸው የሉም። ሚጣ ማንም ሰው ነው የማያውቅ በእርግጠኝነት። ዛሬ በጣም ነው ሰርፕራይዝ እንዳረኳችሁ ተስፋ ማድረገው። እኔው ሰርፕራይዝ ሆኛለሁኝና ሳይው እንግዲህ በሰማሁት ሁኔታ ከዚህ ወደ ከግማሽ ወደዚህ ጋር ቀበሌ 7 ወደዚህ ቀበሌ 9 ነበር። ይሄ እንትኑ ነው የሚለየው። ኦኬ እንጂ ያቺ ቀበሌ 9 ነው። አሁን ያን ጥጥ ያለበት የለም እሱ ቀበሌ 9 ነው። እዚህ ምን አይደለም። እሺ ይሄ ነው እንጂ መስመሩ ይሄ ነው የሚለየው። እቺ እንትኗ እቺ የቅድመ ጠባባኝ የጠባባ የቀበሌ 9 እና የቀበሌ 7 መለያያ ማለት ነው። በጣም ነው የሚገርም። አይ በጣም እሺ። ከዛ በዚህኛው ነው አዋርከው ያለ እሱን ይዘላችኋለሁ ለነሱ እንዲታወቅ። ሰላም እንዴት ናችሁ? ያው እንግዲህ ዛሬ በቅዳሜ ገበያ የነበረን ቆይታ ከሙዬ ጋር እንግዲህ አሪፍ ነበረ። በጣም አድርገን ነው የምናመሰግን። ሙዬ ጥሩ ቦታዎችን ሲያሳየን ነበር እና እንግዲህ እዚህ አካባቢ ላይ እናቶችን በአጋጣሚ የሆነ ነገር መልእክት እያስተላለፉ ነበርና እስኪ በቀጣይ መጠን የሚሉትን አንዱ ለሰው ምናምን ሰምተን በደንብ ሀሳቡን እንረዳዋለን። ለማንኛውም ግን ማስታወሻ ከሆናችሁ ብዬ በማሰብ ነው ይሄን ቪዲዮ እየሰራሁ ያለሁት። ሌሎች ቦታዎችንም እንሰራለን። እኔ በጣም አድርጌ ነው የማመሰግነው። እሺ ወንድሜ አመሰግናለሁ። አንድ መልእክት አለኝ። እዚህ አካባቢ ያሉ ተከባብረው ተዋዶ ምርጥ ማህበረሰብ ነው ያለ።
እርግጠኛ ነኝ መንግስት የሆነ ነገር ያሳካላቸዋል። ዝም ብሎ አይለቃቸውም። ይሄን ወንድማችን ደግሞ ምርጥ ቲክቶከር ነው። አስቦ የመጣ እሱ ነው። በተቻላችሁ መጠን አበረታቱት። ሼር ኮፒ ሊንክ እያደረጋችሁ አበረታቱት። ምርጡ እንቁ የጎንደር ልጅ ነው። አመሰግናለሁ። እናመሰግናለን። ወዳችኋለሁ። ሰብስክራይብ ማድረግ አትርሱ። ይመቻችሁ።